በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለበዓተ ማርያም ታኅሳስ 3 ቀን በሰላም አደረሰን አደረሳችሁ። ቅድስት ድንግል ማርያም ከሐና እና ከኢያቄም በፈቃደ እግዚአብሔር ተወልዳ እስከ 3 ዓመት ድረስ የኖረችው በወላጆቿ ቤት ነበር። ከዚህ በኋላ ኢያቄምና ሐና የተሳሉትን ስዕለታቸውን አስታውሰው ወስደው ለቤተ እግዚአብሔር ሰጧት። ካህኑ ዘካርያስም ስለ ምግቧ በመጨነቁ ሕዝቡን ሰብስቦ ሳለ መልአኩ ፋኑኤል ኅብስት ሰማያዊ ጽዋ ይዞ ከሰማያዊ ወረደ። ዘካርያስ ለእርሱ የመጣ ሀብት መስሎት ታጥቆ እጅ ነስቶ ቢቆም ወደ ላይ ራቀበት። ከስምዖን ጀምሮ በዚያ የተሰበሰቡትን ሰዎችን በተራ ቢመክሩ በተመሳሳይ ወደ ላይ ራቀባቸው። ምናልባት ለእንግዶች የመጣ ሀብት እንደሆነ ብለው ሐና እና ኢያቄም እንዲቀርቡ አደረጓቸው። ለእነርሱም ራቀባቸው። ዘካርያስም ሐናን እግዚአብሔር የሚያደርገው የሚያውቅ የለምና ልጅቷን ትተሽ ወደዚህ ነይ ባላት ጊዜ ቅድስት ማርያም ድክ ድክ እያለች እናቷን ስትከተል መልአኩ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ መግባት አደረገ። ሊቀ ካህናቱም ሕዝቡን የምግቧ ነገር ከተያዘልን በቤተ እግዚአብሔር ትኑር ብለው አስገቧት። ይህም ታኅሳስ 3 ቀን ነበር። ድንግል ማርያም ሰማያዊ ኅብስትና መጠጥ እየተመገበች 12 ዓመት በቤተ መቅደስ ኖረች። 15 ዓመት ሲሞላት ግን ለአቅመ ሔዋን በመድረሷ ከቤተ መቅደስ ትውጣልን በማለት አይሁድ በጠላትነት ተነሱባት። ካህኑ ዘካርያስም ይህን ሰምቶ እመቤታችን ጠየቃት። ኦ ወለተ እስራኤል እፎ ትፈቅዲ ትንበሪ፣ ልጄ እንደምን ሆነች ልትኖሪ ትወጃለች አላት። እርሷም ከእግዚአብሔር በታች ያለኸኝ አባት አንተ ነህ፣ በዚያውም ላይ እናት አባቴ አደራ ያሉህ አንተን ነው፣ ወደ እግዚአብሔር አመልክትልኝ አለችው። ዘካርያስም ጸለየ። እግዚአብሔርም ከነገደ ይሁዳ ሚስቶቻቸው የሞቱባቸውን በትራቸው ሰብስበህ በቀዳማይ ሰዓት ሌሊት ከቤተ መቅደስ አግብተህ ስትጸልይ አድረህ በቀዳማይ ሰዓት መዓልት አውጣው ብሎ ምልክት አሳይሃለሁ ብሎ ነገረው። እርሱም እንዳለው አድርጎ በማግስቱ በትሮቹን አውጥተው ቢያዩ የዮሴፍ በትር አብባ አፍርታ ተገኘች። ከበትሩ ጫፍ ላይ ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ፍርትከ፣ ዮሴፍ ሆይ እጮኛህን ማርያም ጠብቃት የሚል ጽሑፍ አገኙ። ርግብም መጥታ በራሱ ላይ አርፋለች። ስለሆነም ዮሴፍ እንዲጠብቃት ተወሰነ። እንኳን በድጋሚ እንኳን ለበዓተ ማርያም በሰላም አደረሰን።